ሰላም ወንድም እንዴት ነህ? ስልክህን ላክልኝ ያልኩህ በማርያም ምስክርነት እንድመሰክርልኝ ነበረ እና ያለሁት ከሀገር ውጭ ነኝ፣ ሀገር ውስጥ አይደለሁም እና ማቃት ቲክቶክ ላይ እና ሁሌ ይከታተል ነበረ እና ህይወቴ ላይ በጣም ብዙ ነገሮች አሉ፣ ብዙ እያለፍኳቸው ያለሁት ነገሮች አሉ እና በተጨማሪ ደግሞ የሆነ ሰዓት ላይ በጣም አሞኝ መቀመጫዬ ላይ በጣም ያመኝ ነበረ። በጣም ኪንታሮት ነው መሰለኝ፣ በጣም ይደማል እና መጸዳጃ ክላስ ቁጭ ስል በጣም ይደማል፣ በጣም እንሳቀቅ ነበረ። እኔ እመቤቴ ያላንቺ ማናል እመቤቴ ያንቺ ዳብሽን ብዬ እማጸናት ነበርና የሆነ ሰዓት ላይ ስዕል አድኖን ስልኬ ላይ ነበርና ስዕል አድኖ ነግቼ እዛ የሚያምሩት ቁስሏ በጣም ትንሽዬ ነች፣ ግን በጣም ነበር ያንን ቦታ ማን የነካው አንቺ ዳብሽን ብዬ ነካው። ከዛ በኋላ ጠፍቶልኛል። ብላችሁ አመስግኑልኝ እና በጣም ብዙ ነገሮች ይወቴላሉ፣ በጣም ብዙ ነገሮች ና በቤተሰብ በኔ በህይወቴ ብዙ ነገሮች አሉ። እመብርሃን ቅድስት ድንግል ሁሉንም ነገር ትታለኝ በሰላም ለሀገር ለወገን ያብቃኝ። ከአውደ ምሕረቷ ቆሜ እልል ብዬ እንዳመሰግናት እሷ ቅድስት ምሻት ትፈጽምልኝ። በጸሎታችሁ አስቡኝ እና አይኔንም አንዳንድ ጊዜ በጣም ያመኛል፣ አንዳንድ ጊዜ ደግሞ ጠፋ ይላል እና በጣም ያመኛል እና ጸሎት አድርጉልኝ፣ በጸሎታችሁ አስቡኝ። ለእኔ የሰማች ሁላችሁም ትስማ፣ ሀገር ውስጥም ከሀገር ውጭም ያላችሁ እመቤት የቅድስት ድንግል ማርያም ትስማችሁ፣ ለደጇ ታብቃችሁ። ሁላችን ምንንም በሰላም ለሀገር ለወገን ያብቃኝ። ከአውደ ምሕረቷ መሰግናት ታብቃኝ እና እልል ብላችሁ አመስግኑልኝ። ወንድሜ አመሰግናለሁ።